ትልቅ ደሞዙን ጥሎ በቤት ተቀመጠ። ግን ሁሌ ነው የሚበሳጨው። ቢካዝ እሱ የሚፈልገው በአይቲ ፊልድ መስራት ነው የሚፈልገው። በጣም ትልቅ ደሞዙን ጥሎ በቤት ተቀመጠ እና እናትየዋ እኔ በኋላ ነው የሰማሁት። እናትየዋ መጣች፣ ጓደኛዬ ናት። ይኸውልሽ እኮ ይሄ ጨምላቃ ትቶት ቁጭ አለ አለችኝ። አይ እኔ መቼም እንደ ትምህርት ሰው እኔ ብትጠይቂኝ መጀመሪያውንም ተይ ብዬሻለሁ። ይሄ ልጅ በኢንተረስቱ ነው መስራት ያለበት። አሁን ቤት ነው የሚሰራው። በጣም የሚገርማችሁ ብዙ 1-3-4 ዓመት ተቸገረ። ከቤተሰብ ጋር ሚስ አንደርስታንዲንግ ፈጠረ። ግን አሁን ወዶት የሚሰራው ስራ ስለሆነ በጣም ኢፌክቲቭ ነው። ስለዚህ እኔ እንደኔ ከሆነ ኦፖርቹኒቲዎች ምናልባት እናንተ በፈለጋችሁት በመረጣችሁት ትገባላችሁ ወይ ያ ጥያቄ ቢሆንም እንደኔ ከሆነ እኔ በፍላጎት ገንዘብ ያመጣልኛል ሳይሆን ፍላጎቴ ነው ብለን ብንገባ ነው የተሻለ የሚሆነው። ካለበለዛ ውሎ አድሮ የሚገዳደረን ባይዘወይ ሰው ለገንዘብ አይኖርም። እኔ አሁን ከእናንተ ጋር ከልጆቹ ጋር ማለስማማበት ትልቁ ችግር ይሄ ነው። ሰው በገንዘብ ብቻ አይኖርም። ወርኪንግ ኢንቫይሮንመንት ያስፈልጋል። ወርኪንግ ኢንቫይሮንመንት ደግሞ ከሜንታል ስቴት ይጀምራል። ስራውን እወደዋለሁ ወይ? እኔ ነግሬያቸዋለሁ 42 ዓመት አሁንም ቢሆን ዩኒቨርሲቲ ሬጉላርሊ ባልሄድም ግን ያው ማሰልጠንም የማስተማር ስራ ነው። I love it, therefore I enjoy it. እኔ 2 ዓመት የዩኒቨርሲቲ ፕሬዝዳንት ነበርኩና አልወደድኩትም። ያስተዳደር ስራ ነው። because ኒቲ ግሪት ያለው ከዛ ጋር ያገናኛል። ልጆች በምን ጣማቸው እውነቴን ነው። ከልጆች ጋር መዋል ታስተምራለህ፣ ታማክራለህ፣ ትወጣለህ፣ ሪሰርች ታደርጋለህ። that's a life for me ለኔ ማለት ነው። ምን ማለትሽ ነው? እኔ አም ሶሪ አልተመቸኝም። that's it effective የምወደውን ስራ ስሰራ ነው። ስለዚህ ለኔ የምትወዱትን ስትመርጡ ወይም የምትወዱትን ስትማሩ ነው ኢፌክቲቭ የምትሆኑት ብዬ ነው የማስበው። ግን እንዳልኳችሁ ኢንዲቪጁዋሊ ደግሞ ይለያያል እና ገንዘብ ሁሉን ነገር ያደርጋል? ኖ it doesn't መለስኩልህ። ጉዝ ይደላህ ይሄ እሺ